ሰላም ጤና ይስጥልን የኤቪጂኤፍ ስፖርት ቤተሰቦች። ትናንት ምሽት አውሮፓ ሌላ የታሪክ ገጽ ገልጣ አድራለች። የሻምፒየንስ ሊግ ሙዚቃ ሲደመጥ የማይለወጥ የታሪክ ድርሳን የለም የሚባለው ለካ ለዚህ ነው። በሳንቲያጎ በርናባው ምሽቱ የንጉሱ ማድሪድ ሳይሆን የቡንደስሊጋው ንጉስ ግዙፉ ባየር ሙኒክ ነበር። በሊዝበን ደግሞ መድፈኞቹ እስከ መጨረሻው ልብ ትርታ ተዋግተው ድልን ቀንጥሰዋል። ዛሬ በእነዚህ ታላላቅ ጨዋታዎች ዙሪያ ጥልቅ ትንታኔ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የበርናባው መርገም ተሰበረ። ብዙዎች ማድሪድ በገዛ ሜዳው ይሸነፋል ብለው አልገመቱም ነበር። ነገር ግን ቪንሰንት ኮምፓኒ ወደ ማድሪድ የመጣው ለሽርሽር እንዳልሆነ በተግባር አሳይቷል። ባየር ሙኒክ ከመጀመሪያው ፊሽካ ጀምሮ ሃይ ፕሬሲንግ ወይም ተጭኖ የመጫወት ስልትን ተጠቅሟል። ማድሪድ በመሃል ሜዳ ላይ የነበረውን የበላይነት እንዲያጥ በማድረግ ሉዊስ ዲያዝ በ41ኛው ደቂቃ ድንቅ ጎል አስቆጥሮ ስታዲየሙን ጭጭ አደረገው። ሉዊስ ዲያዝ የቀድሞ የሊቨርፑል ተጫዋች አምና ከሊቨርፑል ጋር ሻምፒዮን የሆነ ድንቅ ተጫዋች ዘንድሮም ከባየር ሙኒክ ጋር ድንቅ ሲዝን እያሳለፈ ይገኛል። ሁለተኛው አጋማሽ እንደተጀመረ በሰከንዶች ልዩነት ታሪክን ያስቆጠራት ጎል የማድሪድን ተከላካዮች ትኩረት ማጣት ቁልጭ አድርጎ ያሳየ ነበር። ይህች ጎል ማድሪድ ውስጥ ያለውን በራስ መተማመን ክፉኛ መታዋለች። ምንም እንኳን ኪሊያን ምባፔ በ74ኛው ደቂቃ ድንቅ ጎል አስቆጥሮ ተስፋ ቢጭርም አማኑኤል ኖየር ግን እኔ ካለው አይታስብም በሚል የድሮ ብቃቱን መልሶ አሳይቷል። ከ2012 በኋላ ለመጀመሪያ ጊዜ ባየር በበርናባው ድል ቀንቶታል። የማድሪዱ አለቃ ለሁለተኛው ዙር ጨዋታ በሙኒክ ሜዳ ምን አይነት ተአምር ይዘው እንደሚቀርቡ ካሁኑ ማሰላሰል ይኖርባቸዋል። ሌላኛው ደግሞ ወደ ፖርቹጋል ስናመራ ስፖርቲንግ ሊዝበን ለአርሰናል ከባድ ፈተና ሆኖባቸዋል። ሩቤን አሞሪም የገነቡት ጠንካራ መከላከያ ለአርሰናል አጥቂዎች እንደ ግንብ ሆኖ ቆይቶ ነበር። ሚኬል አርቴታ ትዕግስቱን አልጨረሰም። ጨዋታው 0-0 ይጠናቀቃል ተብሎ በሚጠበቅበት ሰዓት የተጫዋቾች ቅያሬ እና የታክቲክ ለውጥ ውጤቱን ቀይሮታል። በ91ኛው ደቂቃ ላይ ካይ ሃቨርትዝ ከመረብ ያሳረፋት ኳስ ለቡድኑ ድል ብቻ ሳይሆን አርሰናል ለአውሮፓ ትልቅ ዋንጫ ያለውን ዝግጁነት ያሳየች ነበረች። ይህች ጎል በሁለተኛው ጨዋታ በኤምሬትስ ስታዲየም ለሚኖራቸው ፍልሚያ ትልቅ የስነ ልቦና የበላይነት ሰጥታቸዋለች። ከነዚህ ጨዋታዎች በኋላ ሶስት ዋና ዋና ነገሮችን መገንዘብ ይቻላል። አንደኛ፣ የባየር ሙኒክ ዳግም ትንሳኤ። ቡድኑ በኮምፓኒ ስር አዲስ የጥቃት መስመርና የአሸናፊነት መንፈስ እያሳየ ይገኛል። ሁለተኛው፣ የሪያል ማድሪድ የተከላካይ ክፍል ክፍተት። ያለ ሩዲገር እና ሚልታኦ ጠንካራ ጥምረት ማድሪድ ለተጋጣሚ ጥቃት በቀላሉ ተጋላጭ መሆኑ ታይቷል። ሶስተኛው፣ የአርሰናል ብስለት ነው። ቀደም ሲል እንዲህ አይነት ጨዋታዎችን በአቻ ውጤት የሚያጠናቅቁት መድፈኞች አሁን ግን እስከ መጨረሻው ሰከንድ ታግሎ የማሸነፍ ሻምፒዮናዊ ባህር እያሳዩ ነው። የዛሬው ትንታኔያችን ይህንን ይመስል ነበር። እናንተስ በሳንቲያጎ በርናባው የታየው ውጤት አስገርሟችኋል ወይ? አርሰናል በእምነትስ ጨዋታውን በቀላሉ ይወጣል ብላችሁ ታስባላችሁ? የእናንተን ግምትና አስተያየት በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁ ላይክ ማድረግ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለተጨማሪ ፈጣንና ትክክለኛ ስፖርታዊ መረጃዎች ኤቪጂኤፍ ስፖርትን ቻናል ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮአችን እስከምንገናኝ ስፖርታዊ ሳምንት ይሁንላችሁ። መልካም ቆይታ።